እንዳይገኝ እንደ ዱባ ከከበበ እያለህ አትኖርም። ታላቅ አስፈራሪ የሞት መልአክ አለ። ለኛ ግን ሰበረው። ብንኖር ለአገልግሎት ብንሞትስ የበለጠ ክብር። አቤት ይሄ እኮ በኢየሱስ የተገኘ ብጽዕና ነው። ስምሽ በሕይወት መዝገብ በመጽሐፉ ደስ ይልሻል። ከዚህ የበለጠ ምን ትፈልጋለህ? ለቢሊዮን አይደለም፣ ለትሪሊዮን አይደለም፣ ለዘላለም ትኖራለህ። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር የሚል ጥቅስ ነው የሰጡኝ። እና ይሄ ጥቅስ ምን ማለት ነው የሚል በቃ ሳምንቱን ሙሉ ሳብሰለስለው ነው ያልኩት። እና ኢሳይያስንም ጥቂት እንዳጠናው ረዳኝ። ታውቃላችሁ ኢሳይያስ በምሳሌ ከተሞሉ መጽሐፍት አንዱ ኢሳይያስ ነው። እና ሎጥን በቅኔ ሲናገረው ይመስለኛል። እና ምን ይላል? ከአብርሃም ተለይቶ ወደ ሰዶም ገሞራ ቀና። ሎጥ እንደ ሰዶም ገሞራ በመሰልን ነበር ሲል ወደ ሰዶም ገሞራ ነው የወሰደኝ። እና ከተማ